ባጭር የተቀጨው የትራምፕና የኤለን መስክ ወዳጅነት የአሜሪካንን ፖለቲካ ወዴት ይመራዋል? የዓለማችን ባለጸጋውና ኃያሉ የፖለቲካ ሰው ፍልሚያ ሲገጥሙ የሚፈጠረውስ ምንድነው? አሁን ዓለም እያየው ያለው ይመስላል። ግን ታዲያ ምንም የሚያስደስት ነገር የለውም። ዶናልድ ትራምፕና ኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ይገኛሉ። ዓለም ግባታቸው ወደ ከረረ የቃላት ጦርነት ለመለወጥም ብዙ ጊዜ አልፈጀበትም። ትራምፕ መስክን ከፌደራል መንግስቱ ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ ማስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ለመቆጠብ ቀላሉ መንገድ ለሄለን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻለ በቢሊዮኖች የሚቆጠሩ ዶላሮችን መቆጠብ እንደሚችሉ ሲገልጹ ሐሙስ ዕለት እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ 14 በመቶ ወርዷል። የመጫወቻው ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ይገኛል። አሜሪካን ወደ ዓለም አቀፍ የውሃ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀመው ስፔስ ኤክስ ጋር ያላትን ውል እንዲቋረጥ እንደሚያደርግ ሲዝትም እርሱ ደግሞ ከስልጣን መውረድ አለባቸው ሲልም ተናግሯል። መስክ ሌላው በዚህ ቃላት ጦርነት ውስጥ ለውጊያ የተጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ የተቀናቃኞችን ለመደገፍ ሀብቱን ሊያፈስ እንደሚችልም ምልክት ሰጥቷል። በወሲብ ቅሌት ወደ ዘብጥያ ወርዶ ህይወቱ በዚያው ካለፈው ጄፍሪ ኤፕስቴን ጋርም በተያያዘ ይፋ ባልሆነ ውዝግቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለበቂ ማስረጃም ተናግሯል። ታዲያ የዋይት ሃውስ ቃል አቀባይ ለመስክ ክሶች ውንጀላዎችም የተቀዛቀዘ ምላሽም ሰጥቷል። ይህ በህጉ ደስተኛ ያልሆነ የኤለን አሳዛኝ ክስተት ነው፣ ምክንያቱም እሱ የሚፈልጋቸው ፖሊሲዎች አያካትቱም ሲሉ ተደምጧል። መስክ የትራምፕ የመንግስትን ታግሎ ማሸነፍ አይችል ይሆናል፣ ነገር ግን የትራምፕንም ሆነ የሪፐብሊካን ፓርቲ ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም ይህ የጠፋቸው አይመስሉም። ሐሙስ በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀው የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን በትሩዝ ማህበራዊ ሚዲያቸው ላይ የበርሱ ላይ ለመነሳትም ግድ የማይሰጣቸው መሆኑን ገልጸው ከወራት በፊት ግን መንግስታቸው ውስጥ መልካም ስራ መስራቱን ጠቅሰዋል። ከዚያም አዲሱን የግብርና የውጭ ማድነቃቸውን ቀጥለዋል። ይሁን እንጂ ሐሙስ ዕለት ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲህ እንደዋዛ የሚታለፍ አለመሆኑን አሳይቷል። ፍጥጫውን የጀመረው ባለፈው ሳምንት ሞቅ ባለ ፍጥነትም ነበር። ታዲያ ሮብ ዕለት መጋጋል ጀመረ። ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽህፈት ቤት ወይም ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ለአንድ ቀን የሥራ ጉብኝትም ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣልጣል የተደረገ አፍቃሪ መስል ነበር። መስክ በህጉ ላይ ባቀረበው ትችት የተገረመው ይመስላል። መስክ በመቶ ሚሊዮኖች የሚቆጠሩ ዶላር ድጋፍ ባያደርግ ኖሮም ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠው ሐሳብንም አጣጥለውታል። ኤለን መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪና ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾም የብሔራዊ ህልውና አደጋ ሲል የጠራው የብሔራዊ ዕዳ መቀነስ እንደሚፈልግም ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸንፉ እንደነበርም ጠቅሶ አመስጋኝ አለመሆን ነው ሲል ለትራምፕ ምላሽም ሰጥቷል። ቢሊዮነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላ ፍጥጫውን በርትቷል። መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረውም ነበር። ይህ ወዳጅነት በቢሊዮነሩ በትራምፕ አስተዳደር ውስጥም የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጎትም ነበር። ታዲያ የመስክና የመንግስት ቅልጥፍና መስሪያ ቤት ወይም ዶጆ ሁሉንም የመንግስት ተቋማት በመዝጋትና በሺዎች የሚቆጠሩ ሰራተኞችን በማሰናበትም በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖም ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ኃያላን ግለሰቦች መንገዳቸው እየተለያየ ንግግራቸው እያልተጣጣመ መጣ። ይህን የታዘቡ እነዚህ ኃያላን ጥምረት ንፋስ እየገባው እንደሆነ መግለጽ ተጀመረ። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስልም ቀረ።
ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበትም ጊዜ እንኳን መስክ ከአስተዳደር ባለስልጣን ጋር ሲጋጩና በዚህ ዓመት አጋማሽ ላይ በበርካታ ቁልፎች ምርጫዎችም ተጠያቂ ሆኖ ሳለም ከመስክ ጎን ቆመውም ነበር። የኤለን መስክ 130 ቀናት እንደ ልዩ የመንግስት ሰራተኞች ያሳለፈው ሳምንት ሲያልቅም ሁለቱ የኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉለት። ዋይት ሃውስ ለመስክ ምንጊዜም በሩ ክፍት መሆኑን ለመናገር አንድ ቀን ሊመለስ እንደሚችልም ፍንጭ ሰጥተውም ነበር። አሁን ግን ግብዣው ተሰርዟል። የዋይት ሃውስ በር መክፈቻ ቁልፍ ተለውጧል ብሎ ለመናገር ስህተትም አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤሎንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜ አገላለጽ ተጠቅመው ተናግረዋል። ትራምፕ ሮብ ምሽት አዲስ የጉዞ እገዳ መጣላቸውን በሃርቫርድ ላይ ተጨማሪ ማዕቀቦች ማስቀመጣቸውንና በቀድሞ ፕሬዝዳንት ጆ ባይደን ላይ ምርመራ እንደሚያደርጉ በሚመለከትም የሰጧቸው መግለጫዎችን ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚልም ግምት ነው። በዋይት ሃውስና በኮንግረስ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ እሱን የበለጠ ላለማግኘት ጥንቃቄ ያድርጉ ይመስላል። ከዛ ትራምፕ ተናገሩ። ብዙ የዜሮ ድምር ጫውታዎች አሉ። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። መስክ በሚያደርገው ንግግር በሚደግፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ጎን እንዲቆሙ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን በአስተዳደር ውስጥ ባሉት የመስክ ወዳጆች አጋሮች ላይም ሊያነጣጥሩ ወይም ባይደን በመስክ ላይ ጀምሯቸው የነበሩትን የንግድ ግንኙነቶች ምርመራ ዳግም ሊያንቀሳቅሱ ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛ ላይ ይቀመጣል። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፖለቲካቸው የቀድሞ ለጋሽ የሆነውን መስክን ወደ ቤታቸው ለመጋበዝ የፈለጉ ጥቂቶች አይደሉም። ግን የጠላቴ ጠላት ወዳጄ ነው የሚለው የድምር አባባልም ዲሞክራቶች ስትራቴጂስት ኢመር ኬርም ፖለቲኮ ለተባለው ታዋቂ ድረገጽ እንደተናገሩትም የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስም ዲሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲተዛዘዙ በመመልከት እየተዝናኑ ይመስላል። እናም ይህ ፍልሚያ እስኪያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካንን ፖለቲካ ሁሉንም ነገር ሊያሰጥም ይችላል። ይህ ፍጥጫ በቅርብ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጹ ላይ የትራምፕ ፕሬዝዳንትነት 3.5 ዓመት ቀርተውታል፣ እኔ ግን 40 ተጨማሪ ዓመታት በላይ እኖራለሁ ሲልም ጽፏል።